አብርሽ ግን ያለበትን አውቃለሁ፣ ደህና ነው። ገብቶሻል አይደለ? ያንን አስጨንቆሽ ከሆነ አብርሽ ያለበት ሁኔታ ደህና ነው። አብርሽ ደግሞ ያለው ከሄርሜላ ጋር ነው እኮ ማለት። እሺ ውሰደኝ ያለበት ቦታ ምንም እኮ አያደርግም። ሲጀመር ከእሷ ጋር እንዲሆን ራሱ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከእሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ሄዱ ደህና የሚሆነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ እንድንሆን አትፈልጉም? አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጪ ህይወታቸውን ይኖሩ ብላችሁ ቆፍጠን ያለ መልስ መመለስ ሲገባችሁ እሷ መታ የሆነ ነገር ስታደርግ ከዛ እኔ ለልጅ አባት እኔ ለልጅ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዛ አይነት ነገር ነው እያራመዳችሁ ያላችሁ። እኔ የልጄን አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው እችላለሁ? ልጅ አባት ያስፈልጓል። እኔ የምመኘው ከአንቺ ጋር ሰውን በትዳር እንዲኖር የምፈልገው የምመኘው ትላንት የነበራችሁን ያንን ትዳር ነው። ገብቶሻል? ዛሬ ላይ ግን አብርሃም እንደዚህ የሆነ እንዴ አልታወቀሽም እንጂ እኮ አብርሃም የሆነ ጉዝ ነገር ሆኗል። ተረዳሽኝ አይደለም? ማንኛውም ሰው የሚስበው ማንኛውም ሰው ወደዛ እንደዚህ የሚያደርገው ሰው አልነበረም አብርሃም። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ገብቶሻል? ትናንትና በራሱ ኮንፊደንስ ያለው ልጅ በራሱ የሚንቀሳቀስ ልጅ ዛሬ ታናሽ ወንድሙ ነገር ሲያሽከረከር አንቺ ሂድ ስትዩ የሚመጣ ከሆነ ሩታ እኛ እንዴት አድርገን እንድናስብ ትፈልጊያለሽ? ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በድጋሚ ወደ እናንተ መጥቻለሁ። ያው እንግዲህ እስካሁን ድረስ እኔም ሆነ ይፋም ያለበትን ቦታ አላወቅንም። ምክንያቱም ምንም የነገሩን ነገር የለም። በእርግጠኝነት ዴቭም ሆነ ቡዜ ተረጋግተው አይቀመጡም ነበር። ያለበትን ቦታ ባያውቁ ኖሮ ሁሉንም ነገር ያውቃሉ ብዬ አምናለሁ። ውስጤ እንደዛ ነው የሚነግረኝ። እና እንግዲህ ዛሬ ዴቭን ጠርቼዋለሁ። ማንም የለም፣ እኔ ብቻዬን ነኝ። በተረጋጋ መንፈስ እሱንም ብቻውን እንዲመጣ ነው የነገርኩት። በተረጋጋ መንፈስ ሁሉንም ነገር እንዲነግረኝ ስለምፈልግ ማለት ነው። ያው እንደምታውቁት ከሆነ ከቤቱ ያው እሱ በጣም አስተዋይና የተረጋጋ ሰው ነው። ነገሮችን በንግግር መፍታትም ማመንም ይችላል። አንደርስታንድ ያደርጋል ስታወሩትም እና ያንን ነገር አስቤ ከእሱ ጋር ለመነጋገር ቀጥሬዋለሁ። ምን እንደተፈጠረ የማውቀው ታሪክ የለም ማለት ለምን እንደዚህ እንደሆነ አላውቅም። ሁለታቸውም አሁን ላይ ሳያውቁ ቀርተው አይደለም ዝም እያሉኝ ያሉት። ቡዜም ሆነ ዴቭ ያውቃሉ እውነታውን። አብርሽ የት እንዳለ በደንብ ጠንቅቀው ያውቃሉ። ግን ደግሞ የዛን ቀን ስንሄድና ስንጠይቃቸው አናውቅም ነበር ያሉኝ። ምክንያቱም ባያውቁ ኖሮ እኛ እንደነገርናቸው የሆነ ፌስ ሪያክሽናቸውን ማየት ይችላላችሁ። መደንገጥ ነበረባቸው። ምንም አልመሰላቸውም። ይሄንን ነገር ደግሞ እንድገምት ያደረገኝ እንደሚያውቁ እኔ እንድጠራጠርና እንድገምት አድርገውኛል። እና የራሱን ህይወት መርጦ እስከኖረ ድረስ እኔ በቃ ከልጄ እናት ጋር ሆናለሁ፣ ከልጄ ጋር ከሚስቴ ጋር ወደ ድሮ ህይወት የተመልሼ ይኖራለሁ ካለ ለምን ምርጫውን እንደማያከብሩለትና የራሱን ህይወት እንዲኖር እንደማይተውት አልገባኝም። ሁሉንም ነገር ዴቭ ሲመጣ እያንዳንዱን ነገር ጠይቋለሁ፣ ሁሉንም ነገር እና እንግዲህ የራሱን ህይወት መርጦና ወስኖ እስከኖረ ድረስ በጣም ደስ ሊላቸው ነው የሚገባው በነገራችሁ ላይ። ምክንያቱም አንደኛ ነገር ልጁንም ቤቱንም አክብሮ ነው ህይወቱን የሚቀጥለው። ስለዚህ ልጁም ያላባት ነው በስነ ስርዓት ከማደግ ልጁም ካላባት ከማደግ ይተርፋል። ገባችሁ? የአባቱን ፍቅር ቀን በቀን አብሮት እየዋለ አብሮት እያደረ ነገሮችን በጥሩ መንገድ እንዲቀጥል ማድረግና ማመቻቸት ሲገባቸው እንደዛ አይነት ነገር ማድረጋቸው ለእኔም ጥያቄ ሆኖብኛል። እና ሁሉንም ነገር እሱን ሲመጣ የምንጠይቀው ይሆናል። እንግዲህ የሚደብቀኝ ወይም የሚዋሸኝ አይመስለኝም። ያው ከማቅና ከእኔና እሱ ካለን ቀረቤታና እንዴት ነው ተግባቦት አንጻር ነገሮችን ይደብቀኛል ወይም ይዋሸኛል ብዬ አላስብም። ሁሉንም ነገር እንደሚነግረኝ ተስፋ አድርጋለሁ። ሲቀጥል ደግሞ ከኛ ህይወት መውጣት እንዳለባት ደጋግሞ ነግሯታል። ሄርሜላንም
ለምን ቤት ድረስ ስትመጣ ዝም እንደሚሏት ወይም ደግሞ ከኛ ህይወት ውጪ ካላት በኋላ ለምን እሷንም ይዘው እንደሚመጡ ሲቀጥል ደግሞ አሁን ላይ እኔን መርጦ እስከኖረ ድረስ ለምን ወደ እሷ እንዲመለስ እንደሚፈልጉ አልገባኝም። ምክንያቱም በቃ ይሄ ልጅ በመጀመሪያው ጥፋቴ በመጀመሪያው በሰራሁት ነገር ልክ አይደለሁም፣ ስለዚህ ተጸጽቼ ወደ ድሮ ማንነቴ ወደ ድሮ ህይወቴ ተመልሻለሁ ሲል ደስ ሊላቸው ነው እንጂ የሚገባው። ምክንያቱም እኔና እሱ ከሄርሜላ ጋር ከተፈጠረው ነገር በላይ እኔና እሱ መካከል ብዙ ነገር ተፈጥሯል። በጣም በጣም በብዙ መንገድ መጥቷል። ሰላም ነው አላን እግዚአብሔር ይመስገን። ሰላም ደህና ነኝ ያለው። ግባ ቁጭ በል። አይ ቻፕሌስ ስለደወልሽልኝ ነው የመጣሁት። ቸኩያለሁ ነው ቦታ ልሄድ። ቁጭ አትልም? በእውነት ሰላም ነው ዴቭ። አንዳንድ ማወቅ የምፈልጋቸው ነገሮች ስላሉና በጣም እያሳሰበኝም ስላለ ነው የአብርሽ ነገር የደወልኩልህ የጠራሁህ። ይቅርታ ቸኩዬ ስለጠራሁህ። እስካሁን ድረስ ምንም ግልጽ አላረጋችሁልኝም። በእርግጠኝነት አብርሽ ያለበትን ታውቃላችሁ ዴቭ። እኔ ደግሞ የት እንዳለ እስካሁን ድረስ ምንም የማውቀውም የነገራችሁኝም ነገር የለም። ምንም ጥፍትፍት ነው እየተደረገብኝ ያለው። ስለዚህ እሱን ነገር እንደምታውቃቃለው ያለበትን ሁኔታ ምናምን እንድትነግረኝ ፈልጋለሁ። እርግጠኛ ነኝ ታውቃለህ የት እንዳለ አብርሽ። ያው ሩቴ ማወቁን እንኳን አውቃለሁኝ። ያለትም እሺን የፍሬምም ሮባ መታችሁ እንግዲህ አሁን ድንገት ደግሞ ያለት ገና ቤት መግባቴ ነው። በጣም ደክሞኝ ነበረ እና ቤት ገብታችሁ የሆነ እንደዛ ስትራበሹ በጣም ያናደዳችሁኝ። ከበዛም የተነሳ እንጂ በጊዜው ያለውን ነገር እውነታውን ነገር ልነግርሽ ፈልጌ ነበር። ያለው ሁኔታ በቃ ስላናደደኝ እንደው ምን ያላቅም አልኳችሁ። አብርሽ ግን አሁን ያለበትን አውቃለሁ። ደህና ነው። ገብቶሻል አይደለ? ያንን አስጨንቆሽ ከሆነ አብርሽ ያለበት ሁኔታ ደህና ነው። አብርሽ ደግሞ ያለው ከሄርሜላ ጋር ነው እኮ ማለት። እሺ ውሰደኝ ያለበት ቦታ። ምንም እኮ አያረግም። ሲጀመር ከሷ ጋር እንዲሆን ራሱ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ ዴቭ? እኛ ይሁን የፈለግነው ሩታዬ ታውቂያለሽ፣ እኔ ለምን ከአንቺ ጋር ሰላማዊ ህይወቱን ለምን አንኖረም ወይ ደግሞ ከአንቺ ጋር ለምን እንዲኖር ለምን አልተዋችሁትም ምናምን። ልክ ነሽ፣ አንቺ ጥያቄ ሊኖርሽ ይችላል። እኛ ግን አብርሽ አንቺ እንግዲህ አንቺም ሆነ የፍሬም እናንተ ጋር ሲመጣ ወይ ደግሞ አንቺ ጋር ሲመጣ ደህና ነው ብላችሁ እየደመደማችሁ ነበር። እንግዲህ ያለውን ነገር ለአንቺ ማስረዳት አይገባም፣ ብዙ እየተጨቃጨቅን ስለነበረ ማለት ነው። ገብቶሻል? እኛ ደግሞ ደህንነቱ አንቺ ጋር ከመጣ በኋላ ደህንነቱ ለእኛ ስላላሳመንን ወይ ደግሞ እኛ በቃ ደህንነቱን ስላላመንበት፣ ተረዳሽኛ? ስላላመንበት ደህና እንዲሆን ነው። ስለዚህ አሁን ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ሄዱ ደህና የሚሆነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ አንድ ላይ እንድንሆን አትፈልጉም? ልጁን በስነ ስርዓት ስላሳደገ ቤቱን መምራት ስለመረጠ ደስተኛ አይደላችሁ? ሩታዬ በተደጋጋሚ እኮ ጠየቅኩሽ። እኔ እንግዲያው ከጅምር ጀምሮ ከመጣው ጀምሬ አንቺና አብርሽን ለማስማማት ያላደረግኩት ነገር እንደሌለ ታውቂያለሽ። ገብቶሻል አይደለ? ምንም ብላችሁ እምቢ በቃ ምንም በቃ እምቢ ስላላችሁ ለራሳችሁ ይወትቻችሁ ነበር። ተረዳሽኝ አይደለ? ከዛ በኋላ ግን አብርሽ በምን አይነት ምክንያት እንደሆነ አላውቅም አንቺ ጋር መጣ። ገባሽ? አንቺ ጋር ከመጣ በኋላ ደግሞ እንደዚህ አይነት ነገር ተፈጠረ። እንደዚህ አይነት ነገር መፈጠሩ ለእኛ አላሳመነንም ነበር። ለምንድን እንዴ? እኔ የምፈልገው እኮ ዛሬም ሆነ ነገም አብርሽ ተስማምቶ ከአንቺ ጋር በስነ ስርዓት ልጃችሁን እንድታሳድጉ ነው የምፈልገው። አግኝተሽኛል አይደለ? ታዲያ ሄርሜላ ጋር ሲሄድ ምን ያደርጋል? ኑና ከኔ ጋር እንዲሆን ከሆነ ፍላጎታችሁ እሷ ጋራ ስልኩን ነጥቀውት ምናምን ሲሄድ እንደዛ አይደለም፣ እኛ ጋር ነው መሆን ያለበት ነው ማለት ያለባችሁ። ሲቀጥል ደግሞ አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጪ ህይወታቸውን ይኖሩ ብላችሁ ቆፍጠን ያለ መልስ መመለስ ሲገባችሁ እሷ መታ የሆነ ነገር ስታደርግ ከዛ እኔ ለልጅ አባት ለልጅ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዚህ አይነት ነገር ነው እያራመዳችሁ ያላችሁ። እኔ የልጄን አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው እችላለሁ?
ልጅ አባት ያስፈልጓል። ኢቭን እናንተ ባታስቡት እናንተ እሷ ክፉ ናት ብላችሁ ብትረዱት ግን ለልጄ እንደሚያስፈልገው ህሊና አይስትም። ገባ? ስለዚህ የልጄን አባት ክፉን አልመኝም፣ ጭራሽ ክፉ ነገር ላረግ አልችልም። እናንተ ግን ሌላ ነገር ነው እያሰባችሁም እያስመሰለባችሁ ያለው ሌላ ነገር እያሰብን እና ደግሞ ዴቭ ገና ከመሄዱ ገና ከሷ ጋር ከመሆኑ ነገሮችን ታውቃላችሁ። ስልኩንም እንደተወሰደበት ታውቃላችሁ። ይህንን ሁሉ ነገር እያወቃችሁ ምንም አላላችሁም። እኔ ጋር ግን ገና አንድ ቀን ከመምጣቱ ነው ያ ሁሉ ጦርነት የተነሳው። ይሄስ ግን አያስተዛዝበንም? ምናልባት ይህ ጥያቄ ለአንቺ ልክ ነሽ እኮ አሁን እኔን በመጠየቅሽ ሲጀመር እኔንም ጠርተሽ እዚህ ጋር እንደዚህ አቁመሽ ከኔ ጋርም ስታወሪ ስለጠየቅሽኝም አመሰግናለሁ። እንደ ታላቅ ደግሞ የሚሰማኝም ነገር የመናገር ወይ ደግሞ ለአንቺ ግልጽ የማድረግ ግዴታ አለብኝ። ተረዳሽኛ? አብርሽም ቢሆን እያየሁት ነበረ የሚያደርገው ነገር በሙሉ ማለት ነው። አንቺ አብርሽ እኔን መርጦ ነው ትያለሽ። አብርሽ የሚያሳየው የአይነ ተግባርና ከእሷ ጋር ያለው የአካል መነካካት ምናምን የሆነ ነገር ስታይ የሆነ ነገር የምታስቢው ነገር አለ። ከዛም ባለፈ ደግሞ ስጨምርልሽ ሄርሜላ ና ብላ እንግዳው ሄርሜላ ይዛው ስትሄድ እሺ ብሎ ተስማምቶ የሚሄደው ሩታ አብርሽ በተደጋጋሚ እያወራ ነው። አብርሽ ህፃን ልጅ አይደለም፣ ትልቅ ሰው ነው አይደለም። ሄርሜላ ና ብላው የአንቺን ህይወት መርጦ ከሆነ ከአንቺ ጋራ መሆን ፈልጎ ከሆነ ትዳራችሁን በስነስርዓት መምራት ፈልጎ ከሆነ ልጁን በስነስርዓት ማሳደግ ፈልጎ ከሆነ ሄርሜላ ና ስትለው ተነስቶ የሚሄደው ምን አይነት ማለት በሰው ነው ወይ የሚመራው? በመጀመሪያ ደረጃ እሷ ከህይወታችን ልትወጣ አልፈለገችም ከናካቴው። እሷ ናት እኮ እየደረሰችብንም እየተከተለችንም ያለችው አይደል እንዴ? በስነስርዓት ቤት ቁጭ ብሎ በር ደብድባ መትመጣ ከሆነ እንዴት ብሎ ህይወቱን ይኖር ይሄ ልጅ? በቃ አልፈልግም አለ አይደል እንዴ? በቃ እኔ ከልጄ እናት ጋር መኖር ፈልጋለሁ ብሎ ቃል በቃል ነገራት አይደል? ከዛ በኋላ ሲቀጥል ደግሞ ጓደኞቿን አስተባብራ ነው ልጁን ስልኩን ነጥቀው ምናምን በማታ የወሰዱት እንጂ ፈልጉ ያደረገው ነገር ምንም የለም። ገባ? ያው ያደረገችበት ስጋት ግን ገብቶሻል አይደለ? ምንም አይደለችም። እኛ ያውትስ በቃ ውጪ አልፈልግሽም ማለት አይደለ? ምንም ቢሆን ከኔ ከልጄ አባት ከኔ በላይ ልታስብለት አትችልም። ምንም ማስመሰል አይጠበቅባትም። ሲጀመር እሷን ያላቅም ሴጣን ልኳት ነው መሰለኝ የገባችው ህይወታችን ውስጥም ገና ያኔ ምንም ነገር ሳናድርግ ምንም እንደዚህ ያህል ሳንለያይ ነው ህይወታችን ውስጥ ገብታ መበጥበጥ የጀመረችው። ግን በዛን ሰዓት መታችሁ ኖ ከህይወታቸው ውጪ ማለት ይገባችሁ ነበር። ገባ? ግን ደግሞ አሁን ላይ ኦልሬዲ ያለፈው አልፏል። የራሱን ህይወት መርጦ በሚኖርበት ሰዓት ግን ድጋሚ ልትረብሸን ስትሞክር ኖ ማለት ሲገባችሁ ጸጥ ማለታችሁ ግን ያስተዛዝበናልም። ለማናችንም ጥያቄ ነው ይሄ ጥያቄ እኮ ለእኛም ጥያቄ ነው ሩታ። ይሄ ጥያቄ ለእኛ ጥያቄ የሚሆነው ዝም ማለታችሁ ለእናንተ ዝም ማለታችን አይደለም። ዝም ማለታችንማ እኛ ዝም እንዳንል አብርሽ ማለት እኔ የምመኘው ከአንቺ ጋር ሰውን በትዳር እንዲኖር የምፈልገው የምመኘው ትላንት የነበራችሁን ያንን ትዳር ነው። ገብቶሻል? ዛሬ ላይ ግን አብርሃም እንደዚህ የሆነ እንዴ አልታወቀሽም እንጂ እኮ አብርሃም የሆነ ጉዝ ነገር ሆኗል። ተረዳሽኝ አይደለም? ማንኛውም ሰው የሚስበው ማንኛውም ሰው ወደዛ እንደዚህ የሚያደርገው ሰው አልነበረም አብርሃም። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ገብቶሻል? ትናንትና በራሱ ኮንፊደንስ ያለው ልጅ በራሱ የሚንቀሳቀስ ልጅ ዛሬ ታናሽ ወንድሙ ነገር ሲያሽከረከር አንቺ ሂድ ስትዩ የሚመጣ ከሆነ ሩታ እኛ እንዴት አድርገን እንድናስብ ትፈልጊያለሽ? እንደ ቤተሰብ ልክ ነሽ። ሄርሜላ መግባቷ የሄርሜላን ጉዳይ የምናነሳ ከሆነ የሄርሜላ ጉዳይ ልክ ነው፣ መግባቷ አግባብ አይደለም። ጅምርም የመጣችበት ልክ ላይሆን ይችላል። አሁንማ ዝም ያልነው የአብርሽን ጤንነት እንፈልጋለን። እኛ ጋር ይሁን ስንላችሁ ያኔ ከያኔ ጀምሮ ጤናውንም ትዳሩንም ስትበጠብጠው የማይሆን አግባብ ስታደርግ እንዴ ትዳር ውስጥ ገብታ የማይሆን ነገር ውስጥ እንዲገባ እያደረገች የነበረ ሴት ምንድነው ጤነኛ የምታደርገው? ለትዳር ክብር እንዳይኖር ያደረገ ሴት ምንድነው? ስለምን ጤንነት ነው ልታስብ የምትችለው? አሁን እንግዲያው እነሱ የሄዱበትን በመጀመሪያ ደረጃ አላወቅሽ። ሊዝናኑ ይሄዱ የጸበል ይሄዱ ወይ የሆነ ቦታ ይሄዱ፣ ምንም የምታውቂው ነገር የለም። ገብቶሻል? ያንን ደግሞ እኛ ስንነግርሽ እሱ ሲመጣ ታውቂያለሽ። ገብቶሻል አይደለም? ግን በዛም ሆነ በዚህም አንቺ እንደሚስት ማወቅ ያለብሽ እውነታውን ግን አብርሃም መጥፎ ቦታ ላይ አይደለም ያለው ሲጀመር። ተረዳሽኝ አይደለም? አንቺ ምናልባት በአንቺ አስተሳሰብ ከሄርሜላ ጋር ስለሆነ መጥፎ ቦታ ውስጥ ነው ያለው ወይ ከእሷ ጋር ሌላ ነገር ይሆናል ወይ ምናምን አይደለም። አሁን ትኩረታችን እሷ ከኛ ጋር እያወራች ነው፣ እኛ በስነስርዓት ማድረግ ያለባትን እየነገርናት ነው። አሁን ግን እሱ ያለው ጤንነቱን የሚመለስበት መንገድ ሩታ
እኛ ጋር መጥቶ እንኳን እኮ አይተሻል አይደለም? እኔ ለሱ ብዬ እህቴ ቤት አድሬ እንኳን በሌሊት መጥቶ እዚህ ቤት እንደመጣ አይተሻል። ያለ እናንተ ሐኪም ቤት ምንም ጭራሽ እናንተንም ማግኘት አልፈልግም ካለ ከኛ ጋራም የማይሆን ከሆነ ከሄርሜላ ጋር የሚስማማ እንግዲህ ያመጣ ነው ዘዴ ነው ምነግርሽ። ከሄርሜላ ጋር የሚስማማ ከሆነ ከእሷ ጋር ይሁን ብለን ነው እስካሁን የተፈጠረ ነገር የለም። ተስማምቶ እኮ ቢሄድ ኖሮ ጥሩ ነው፣ ግን ተስማምቶ አልነበረም የሄደው አንደኛ ነገር። ሲቀጥል ደግሞ በማግስቱም ቢሆን እዛ ቤት አድራለሁ ብሎስ እንድንስማማ ስንስማማ እሷ መታ የሆነ ነገር እንድትፈጥርብን አይደለም፣ የሆነ ነገር መታ ዛሬም ኑሯችን እንድትረባብሽብን አይደለም። በቃ አያስፈልግም አይደለም። 5 ቀን ነው አይደለ? ይቀመጣል። ግን አንቺ ከዚህ በኋላ እሱ ህይወት ውስጥ አታስፈልጊም ብላችሁ ቆፍጠን ያለ መልስ ልትመልሱ ይገባ ነበር። እዛ ጋር ማይሆን ነገር እየተፈጠረ ማይሆን ነገር እየተደረገ ጸጥ ማለታችሁ በጣም ሼም ነው። ሩታዬ አሁን እኮ ይሄንን መወሰን የምንችለው ሰላም ቢሆን በሆነ ሰዓት ቢሆን ልክ ነሽ። እኔ አሁን እንደኔ ነው ምነግርሽ። እኔ ሌላውን መወከል አልችልም። እኔ የራሴን ህይወት ምኖር ራሴ ብቻዬ ነኝ። ተረዳሽኝ አይደል? እንደኔ ግን ስነግርሽ የኔን አቋም ስነግርሽ አብርሃም ደህና ሆኖ የትላንትናውን ትክክለኛውን አብርሃም አግኝቼው ቢሆን አይ ከአንቺ ጋር እሆናለሁ ከእሷ ጋር እሆናለሁ። እኔ እኮ ከማናችሁም ጋር ቢሆን እኔ ግዴታ እኔ እንትን የለብኝም እኮ። ዋናው እኔ አብርሃም ሰላም እንዲሆን ነው። ተረዳሽኛ? እሱ ሰላም ሆኖ ኑሮውን የሚኖር ከሆነ ሩታ ከአንቺ ጋር ሆነ ከሄርሜላ ጋር ሆነ እኔን የሚያስጨንቀኝ ነገር አይደለም። ነገር ግን እንደኔ እንደ ወንድም ሳስበው ይሄኛውን ትዳር በስነ ስርዓት ቢኖርልኝ ለኔ ደስ ይለኛል። ተረዳሽ? ልጅ ወልደዋል እዚህ ጋር ልጁን በስነ ስርዓት ቢያሳድግ ለኔ ደስ ይለኛል። ይሄንን ግን ማውራት የምችለው ልጁ በስነ ስርዓት ጤነኛ ሆኖ ልክ እንደ ትላንትና ሳወራው መልስ ሲሰጠኝ ነው። እንዴ ዛሬ ላይ አወራዋለሁኝ የሚመልስልኝ መልስ ሌላ ነው። በግሉ እንኳን እንደ ድሮ አብርሽ ከኔ ጋር በጣም እናወራለን ስለ ብዙ ነገር፣ ስለ ስራ ሊሆን ይችላል፣ ስለ ህይወት በስልክ 10 እናወራለን እናሱ። አሁን እኮ ስልክ በራሱ ስልክ ስደውል ይዘጋል ስልኩን። ገብቶሻል? ማውራት አይፈልግም ማለት ነው። ስለዚህ እኔ አሁን ምን ብዬ አብርሽን ነው አካሄድ ልክ አይደለም፣ ከሄርሜላ ያለህ ነገር አቁምና ኑሮህን ኑር፣ ይሄኛው ኑሮ መርጠሃል አይደለም፣ አሁን ምርጥ ነው፣ በቃ ከሩታ ጋር ቀጥል ለማለት በራሱ የሚያስደፍረኝ ነገር የለም ነው ማለት። መጀመሪያ እሱ ደህና ይሆነ። የእሱ ደህንነት ከሆነ ደግሞ የሚያሳስባችሁ ባገኛችሁት አጋጣሚ ያኔም ሲመጣም ሊሆን ይችላል ሐኪም ቤት ወይ የሆነ ቦታ ልትወስዱት ይገባል እንጂ ሌላ ከህይወት የወጣች በቃ አልፈልግም ብሎ ያሰባትን ሴት ማምጣታችሁም ልክ አይደለም። ኤኒዌይስ አሁን ሌላ ነገሩን ማንሳቱን ትተን እኔ አሁን የምፈልገው እሱ ያለበት ቦታ እንድትወስደኝ ብቻ ነው። አሁን ሌላ ምንም አልፈልግም። እሷም ያሉት ሩቅ ቦታ ነው። አንቺን እኮ የትም ይሁን እኔ መሄድ አያቅተኝም፣ ሄዳለሁ። ትላንትና ከኤፍሬም ጋር መጣችሁ፣ ዛሬም እንግዲህ እንደዚህ ተጫውዬ መጥቼ ከአንቺ ጋር አውርቼ አንቺን ይዞ ለመሄድ ወይ ደግሞ ያሉበትን ቦታ እንዲህ ቦታ ሂጂ ለማለት አንቺም ሲጀመር የምታገኙ ቦታ አይደለም። በመጀመሪያ ምንም ለምን እነሱ ያገኙበትን ቦታ ነው አይደለም። ቦታውን ያመቻቸነው እኛም ነን። ተረዳሽኝ አይደለም? እኛም ነን አስተካክለን አመቻችተን እዚህ ቦታ ሂዱ፣ እዚህ ቦታ ሁኑ ብለን የነገርናቸው እኛ ራሳችን ስለሆነ አሁን አንቺንም መልሶ መላክ ደግሞ ልክ ስላልነው አንደኛ ከኛ ጋር አይደለም የምትሄጂው። አሁን አንቺ ብቻሽ ብትሄጂ መልሳችሁ እዛ ጋር ሁለታችሁ ትገናኛላችሁ፣ መጨቃጨቅ ነው የሚሆነው። መልሶ ሌላ ልጁም ሌላ ውስጥ ይገባል። ተረዳሽ? ምናልባት ይህንን ነገር ሳወራሽ ለአንቺ ልክ ላይሆን ይችላል። እንደ ሚስት ልክ ነሽ፣ ለማንም ልክ ነሽ። እንደ ሚስት ገብቶሻል አይደለም? እንደ ሚስት አውቀሽ ወይ ደግሞ ራስሽ ይዘሽው መሄድ አለብሽ። እውነታ ነው፣ ይህንን እረዳሻለሁ። ነገር ግን እያልኩሽ ነው ከአንቺ ጋራ ሲሆን ኤፍሬም አለ፣ ከኤፍሬም ጋር ሲሆን አንቺ አለሽ። አሁን ከዙሪያችን ከኛ ነፃ ነው መሆን ያለበት። ተረዳሽኛ? ልጁ አንድ ላስረዳ የምፈልገው ነገር አለ። እዚች ጋር በስነ ስርዓት ተግባብተን እንድናወራ ነው እኔ ብቻዬን የጠራሁህ የተገናኘው ከአንተ ጋር። ስለዚህ አሁንም ቢሆን ነገሮችን በራስሽ መንገድ አስኪጂ ካልከኝ እኔ አንተንም ቢምልበት ምንም አይነት ምክንያት አይኖርም። ግን ደግሞ ስለ ልጁ ደህንነት ስለ ልጁ ጤና ምናምን የምንጨነቅና የምናስብ አይነት ሰዎች ነን ብላችሁ ካሰባችሁ ከህይወቱ መውጣት ያለበትን ሴት አስወጥታችሁ በቃ ቃል በቃል ኦልሬዲ ተናግሯል። ስለዚህ በቃ መሄድ ወዳለበት ቦታ እንሂድ፣ ወይም ደግሞ እሷም አታስፈልግም ግን ለእኛ ስጭን እኛ እንሄዳለን ብትሉኝ እኔ እምቢ አልላችሁም። ግን እሷን ፊት ለፊቴ አስቀምጣችሁ ነገ እመጣለሁ ነገ አይሃለሁ ከዚህ በኋላ የሆነ ነገር እያለች እየሰማችሁ ዝም እያላችሁ እንዴት ነው ይሄ ይህንን ነገር ልቀበለው የምችለው? እንዴት ያንን ነገር እንዴት አሳባችሁ? በጊዜው እኮ እኛ ጠይቀንሽ ፈቃደኛ ብትሆኚ የግዴታ መቼስ ልጅቷ ለምን ማናት ሄርሜላ በግድ ትቀመጥ ወይ ደግሞ
እሷ የምትለን ነገር የምናደርግ ሰዎች እኮ አይደለንም። ገብቶሻል? ፈቃድ እኮ አልሰጣችሁንም። አንቺን ብትሆኚ ኤፍሬም ሙግት ብላችሁ ካልሆነ አይንቀሳቀስ። ለአንድ አዳር እንኳን እኛ የሌለንበት አያድርም። መቼስ ሄርሜላ እዛ ቤት እንደማታደር ታውቂያለሽ። ለአንድ አዳር እንኳን ከኛ ጋር ፈቃድ አልሰጠሽንም እኮ ሩታ። ምን አሁን እንዴት ነው ለዛች ጋር እኮ የማየው ነገር አለ አይደለ? የምታወራውን ነገር እየሰማችሁ የምትሆነውን ነገር እያያችሁ በቃ ተይው እኛ ጋር ነው የሚሆነው። እሺ ሩታም ለኛ ታይልን አንቺም ለኛ ታይልን ብትሉኝ ጥሩ ነው። ግን ደግሞ እኔም ብቻ ተውት። እኔ ላይ እኔ እንደዛ እያደረጋችሁ እኔ እና ኤፍሬም እንደዛ እየተቆጣችሁ እሷ ላይክ በቃ ተስማምታችኋል። የምታወራውን ነገር ተስማምታችኋል። መስማማት ግን አይደለም ሩቲ። እኔ በግሌ በጊዜው ማለት ሩታ እኔ ከአንቺ በመጀመሪያ ደረጃ እዚህ ድረስ የመጣሁት አንቺን ለማስረዳት ነው። እኔና አንቺ መጨቃጨቅም የለብንም። እስከዛሬም ተጨቃጭቀን አናውቅም አይደለም። በጊዜው እኔ ትኩረቴ የአብርሃም ጤንነት ላይ ነው። ተረዳሽኛ? እኔ ሲጀመር ለበኋላው ፈጣሪ በሰላም ልጁን ይመልሰው ደህና ይሁንና ሁለታችሁንም ማስቀመጥ እፈልጋለሁ። አንቺንም ብትሆኚ ሄርሜላንም በስነ ስርዓት እሱም ባለበት ትክክለኛውን ህይወቱን መምራት የሚችለው ከማን ጋር መሆን እንዳለበት ራሱን በግልጽ እንጠይቃለን። ገብቶሻል አይደል? አሁን ግን በዚህ ጤንነቱ ላይ አሁን በእንደዚህ እየተወዛገበ ባለበት መንገድ ላይ ያንን አንተን ምረጥ እኔን ምረጥ ያችን ምረጥ አትምረጥ ለማለት ምንም የሚያስደፍረኝ ቃል ስለሌለ ተረዳሽኛ ሩታ? እኔ ደጋግሜ ነው ምነግርሽ። በቃ እኔ እንዲሆን የምፈልገው ከአንቺ ጋር ነው። እንዲኖር የምፈልገው ከአንቺ ጋር ነው። ከሄርሜላ ጋር ኑር። ትናንትና ከሄርሜላ ጋር ኑር አላልኩትም። በቃ እኔ ግራ ስታጋቡኝ በቃ እናንተ ምንም ከእናንተ በአንቺ ዙሪያ ሲሄድ ጭቅጭቅ ነው፣ በሱ ዙሪያ ሲሄድ ጭቅጭቅ ነው። ልጁ ግራ ስላጋባኝ በቃ መቼስ ታስታውሻለሽ አትረሽማ። አንቺም አብርሽንም አቁሜ አንተም ህይወትን ኑር፣ ሩታም የራስሽን ህይወት ኑሪ ብዬ ከእናንተ ጋር ተስማምተን በእንደዚህ አይነት መንገድ የተለያየሁት እኮ ቢያንስ ቆማችሁ ህይወታችሁን አስባችሁ የሆነ ነገር ትረዳላችሁ። ዛሬ የተሻለ ትሆናላችሁ፣ ነገ የተሻለ ትሆናላችሁ፣ ይገባችኋል ብዬ ነበር። አንቺ ምናልባት ገብቶሽ ወደ ኑሮ ውስጥ ተመልሰሽ ሊሆን ይችላል። እሱ ገብቶት ይሁን አልገባውም ይሁን የማውቀው ነገር የለም። ተረዳሽኝ አይደል? አሁን ግን ባለበት ሁኔታ ሩት አንቺ ራስሽ ኖርማል በስኪ በእኔ ቦታ ሆነሽ አስቢ። እኔ ወንድሜ ነው አይደለም? እንዴት ነው አሁን ባለበት ሁኔታ እንደዚህ ደግሞ እኔ በጣም እኔ አልገባ ያለኝ ነገር ሩታ በጣም አልገባ ያለኝ ነገር አንቺም ኤፍሬምም ደህና ነው ትሉኛላችሁ። ትናንትናም እንግዲህ ሮባን መጥቶ ደህና ነው። እኔ አልገባኝም። ገብቶሻል አይደለም? አንዳንድ ጊዜ እንደውም በጣም ጭንቀት ትሆኑብኝና እንዴት ነው ይሄ ልጅ ሁሉ ደህና ነው አብረውት እየኖሩ ደህና ነው የሚሉ ከሆነ ትናንትና የምታውቀው አብርሃም ትንሽዬ እንኳን ተቀይሮባት ካልሆነ ታዲያ እኛንን ወይንስ ማን ነው ሌላ ውስጥ የገባው አይነት ነገር ውስጥ ነው የሚያስገባኝ። ገብቷል? እስኪ ዛሬ የእውነት ንገረኝ፣ አብርሃም ደህና ነው ወይ? አንቺ ደህና ከሆነ ለምንድን ነው ከአንቺ ጋር የዚህን ያህል ልክ የምንሟገተው? እኔም ብትይ ቡዜም ብትይ ሰውም ሌላ ሰዎችም ብትይ ለምንድን ነው በዚህ ልክ ከእናንተ ጋር የምንጨቃጨቀው? ወይስ ሩታኛ ስራ ፈትነን ከአንቺ ጋር ማውራት መንጨቃጨቅ ፈልጋለሁ? አሁን የቆዩትን ነገሮች ማንሳትና ምክንያቱ ይሄ ነው ብዬ መደርደር አይጠበቅብኝም። ምክንያቱም የማይሆን ክርክር ውስጥ ነው የሚከተን። ገባ? የማይሆን ክርክር ውስጥ ነው የሚከተን። ነገር ግን አሁን እኔ ለዚህኛው ጥያቄ መልስ ለመመለስ ወደኋላ መመለስና ያንተን ጥያቄ መመለስ አያቅተኝም። ግን ደግሞ የማይሆን ነገር ማውራት አልፈልግም እዚህ ጋር። ገባ አይደል? ስለዚህ አሁን እኔ እና እሱ ተስማምተን መኖር ከቻልን እና የእናንተ ፍላጎት እሱን ሰላም እንዲሆን ከሆነ ፍላጎታችሁ እና ደግሞ የምርን እና እሱ አንድ ላይ መሆን የምር የምትፈልጉ ከሆነ እስቲ ታያቸው። በቃ የራሳቸውን ህይወት ይምሩ፣ ወይም ደግሞ ደህና የሚሆንበትን መንገድ እንፈልግ፣ እንምረጥ። ደህና ሲሆን ያኔ ምንወስን ይሆናል ነበር የምትሉት። ሄርሜላ የምትባል ሴት እኛ ህይወት ውስጥ አታስፈልግም። በቃ ወደ አንቺ መምጣትም ካለበት ወደ እሷ መሄድም ካለበት ደህና ሲሆን ይሄዳል ብላችሁ ማለት ትችሉ ነበረ። ግን ደግሞ አሁን ከእሷ ጋር ሆኖ እሷ ስልኩን ምናምን ወስደውበታል። ይህን ነገር እያወቃችሁ ምንም አልመሰላችሁም። ስልኩ ተወስዶበት አይደለም ሲጀመር ጓደኞቹ ስልኩን ወስደውበት ስልኩን አጥፍተውት ነው። ዴቭ ልክ ነሽ እኮ ወስደውበት አይደለም ማለት ስልኩ አለ። በመጀመሪያ ደረጃ ስልኩን አጥፍቷል። ልክ ነሽ አጥፍቷል። ተረዳሽኝ አይደል? በዛም ሆነ በዚህ እሱ ጋር እኮ አይደለም ሲጀመር ስልኩም ይሄ ግልጽ ነው። ግን ደግሞ በዛም ሆነ በዚህ ጭንቀትሽን ለመረዳት ግን ያህል ሰማሽኛ፣ ጭንቀትሽን ለመረዳት ያህል አብርሽ ደህና ነው ብዬሻለሁ። አትጨናነቂ። ሲመለስ ይመለሳል። ከዛ በኋላ የምናወራውን እንቀጥላለን። አንቺ አብርሽ ሲመለስ
እኔን ለመውቀስ ራሱ የሚያበቃሽ ነገር ልንገርሻ። አብርሽ ሲመለስ ደህና ሆኖ ካልተመለሰ እንደዛው ከሆነ እኔን መውቀስ ትችላለሽ። አሁን ግን እኔም ጤንነቱን ስለምፈልግ እኔም ደህንነቱን ስለምፈልግ ሩታዬ ከዚህ የበለጠ ከአንቺ ጋር መከራከር የለብንም። ለሀሳብሽ ግን አመሰግናለሁ። እኔንም ጠርተሽ ደግሞ እንደዚህ ለመነጋገር ቆመሽ ስላወራሽኝም አመሰግናለሁ። ገባሽ? ግን አብርሽ ደህና ነው ነው የምልሽ። ይዘኝ ለሚለው እዛ ይዤሽ አልሄድም። ሲመጣ ግን ይመጣል፣ በእርግጠኝነት በቅርብ ይመጣል። ያለውን ነገር በግልጽ ታውቂያለሽ። ገባሽ? ያኔ አንቺንም መርጦ ከመጣ እሷን የሚመረጥ እኔ አይመለከተኝም። የማይሆን ነገር ውስጥ የገባው እኮ ምን እንዳስነካቸው አይታወቅም። አሁንስ ምን እንደምታስነካው ማን ያውቃል? እሱን ፈጣሪ የሚፈታ ችግር የለውም። ኖርማል ነው። ማወቅም መረዳትም መስማትም የምንፈልገውን ሰምቻለሁ። አመሰግናለሁ። አመሰግናለሁ። እሺ፣ ደህና ዋል። እሺ፣ እደውልልሃለሁ አዲስ ነገር ካለ